አንተን ለማሳየዝ የሚያስደርገኝ ምንም አይነት ነገር የለም። አሁን ግን ድንበርህን ስታልፍ ደግሞ አደርገዋለሁ። እዚህ ምንም የምትባለው ብትሆን እኔ ነኝ ያልደበኩላቸው። ሳራ ብትሆን ያልደበኩላቸው ነው አይደል? ሳራ ማለት እቺኛቱ ቢጃማ መሸጣው ናት። ጉቺ ብትሆን አላቃት ባለ ገዛችሁ። የስ መሲም ብትሆን የእርዳታ ብር የበላች ሌባ ናት። እኔ ግልጽ ነው የምነግርህ። እውነቱን ለማወቅ እቺኛቱን በደዳላ መሰርቀናት፣ እቺኛቱን በዳጣ መሰርቀናት ማን ምን ሊያመጣ ነው? አከበረን እንጂ አላዋረደንም እኮ አዳሜ። አከበረሽ እንጂ አላዋረደሽም። ሁልሽም ብትሆኚ አከበራችሁ። ከላይ እስከታች ሚዲያ ላይ ያላችሁ በትንሽ በትልቁ የሱን ስም ለማስጠራት ተፍ ተፍ ትላላችሁ። ምን አባታችሁ ታመጣላችሁ? ምን አባታችሁ እካካሞች። የተሰጠኝም የበላሁትን ብር ካለ ደግ አደረኩ። እንኳን በላው እኔ ነኝ ያመጣሁት፣ እኔ ነኝ የወሰድኩት። ምን አባታችሁ ታመጣላችሁ? አንድሽ እየወጣሽ ልጋግሽን ብጎትች እኔ ጉጭ አይሞቀኝ አይበርደኝ። ምን እንዳታመጡ ጀምራችኋል፣ እንጨርሰዋል። እኔ ደግሞ እግርግርሽን እየተከተልኩኝ ሽንት ቤት ሁሉ ስገቢ ክላስሽ ገብቼ ቪዲዮ እያረኩ ለጥፋችኋል። ቃል ለምድር ለሰው ስራ ቦታሽ ነው። ሽንት ቤት ሁሉ ስገቡ ቪዲዮ እያረኩ ለጥፋችኋለሁ። ስለምን ማስያዝ ነው የምታወሪ? ትቀልጃለሽ። መጫወቻ ነው ማረግሽ። አንቺ ይግባ። አዎ አንቺ ኔ ሴቶችህን አዝኜላቸው እንጂ አንተ ልስማሽ እኔን አዳምጪኝ። ኖ ማንም ሰው ሚዩት እንዳያረጋት ልትቀልድብኝ አይደለም። እዚህ ጋር ያለሁት ሚዩት የምታደርግ ከሆነ እወጣልሃለሁ። አዳምጪኝ እሺ። ወንድ ስለሆነ ደረጃ አንቺ አቅሙን ብቃትም የለሽም። ሁለተኛ ለምን ኦኬ አያብራራ ተለፈው። አዳምጪ። ጆከርን የፈለግሽው ቦታ ምሽት ላይ ታገኘዋለሽ። በደንብ እንዳስረዳሽ። አትገኝም። አንተ ኮፍያ ለብሰህ የምትወጣ ኮፍያ ለብሰህ ለሚያውቅህ እኛ እንወጣ እንጂ ለሌላው ኢቲኤም ላይ እንዴት አየሽ? ኢቲኤም ላይ እንዴት ኮፍያህን ለብሰህ ስለማውቅህ ከጥግ ጥግ ስለማውቅህ እኮ ነው። እሺ ስሚ የሚያስማማን አንድ እስኪ የዱባይ ንግል እኔ እንደምወድሽ ታውቂያለሽ አይደል? ዱባይ ላይ ማንንም ሰው ደውሎ ይሄን ገንዘብ በልተሃል አንጣ፣ ይሄን ገንዘብ መልስ፣ በአካውንት ይሄንን ገንዘብ መልስ፣ ህግ ይጠይቀኝ ማስፈራራት ነው። ህግ ይጠይቀኝ። አንተ አይደለህ እንዴ እንዲህ ስትል የነበርከው? በእግዚአብሔር በድሮ ሃይማኖትሽ አንቺ ሰው ሲያወራ እኮ ጆከር አንድ ነገር ልንገር፣ መጮህ አይደለም። ባላ አዳምጪኝ። በአዲሱ ሃይማኖትሽ ባላ አዳምጪኝ። ወይኔ ካልተደማመጥን እንዴት ብለን እናወራለን እኮ? ለመስማት አቋርጣ ዝም ብለህ አትቀጥል። ልጀምርልሽ። እሺ አንቺ ልጀምር። ኢቲኤም ላይ ቆመህ አይቻለሁ፣ እቀረቅራለሁ፣ አስይዛለሁ። እሺ መፎከር ከደረሽ አራት ቴንክሱን ሁኚ እያልኩኝ ያለሁኝ። ትናንት ማታ ግን ምን ልናወራ ነበር? 4 ሰዓት ሙሉ ከወንድሞቼ ጋር ቁጭ ብለሽ የቆየሽ። ሁለት ጥያቄ ነው የምጠይቅሽ። እነዚህን ጥያቄዎች እኮ ደውለው ያናገሩ። ኖ yes of course አስገባው። እስኪ ያናገሩን ሰዎች አስገባቸው። አንቺ ቤቱን ልልቀቅልሽ። እኔ ፈሪ እንዳልባል እኔ ቤቱን ለቀቅኩልሽ። ችግር የለም አስገባቸው። እነሱን እኔ ነኝ እንደደወልኩላቸው። እኔ ነኝ እንደደወልኩላቸው። ጥያቄ እየጠየቅኩ አይደለ ወይ? አንቺ እየመለስኩልህ አይደለ እንዴ? ማይመለሽ እኔ ሳልጨርስ እኮ አፌ ላይ ያቋርሽ። ስትጨርስ ጨርሻለሁ በል። እሺ እሱ ሆኖ እያለ አንነልሽ ኢቲኤሙንም ማወራሽ ጀመርሽኝ። እኔ ጨርሰዋለሁ አልኩሽ። በመጀመሪያ ደረጃ እኔ ቄስ አይደለሁ፣ እኔ ሼክ አይደለሁ፣ የሃይማኖት አስተማሪ አይደለሁ። እኔ አንድ እውነት ልንገርሽ፣ እኔ ባለጌ ነኝ። ለባለገብኝ ሰው ባለጌ ነኝ። በጣም ከባለጌ በላይ ባለጌ ምክር ሰው። ግን ሙንዬ አንደኛ የዱባይን ህግ ታውቂያለሽ። ሰው ላይ መደወል አይቻልም፣ ያለ ፈቃድ ሰው ላይ ሰው መደወል አይቻልም፣ እንኳን ቮይስ። እስኪ ቆይቼ ይሄን ደረሰኝ እና አንብበው እስኪ። ማህደር ጥበቡ ተሾመ ላግዘህ። ማህደር ጥበቡ ተሾመ። ቆይ 89,000 ድርሃም አንድ ጊዜ
ለምን አታሳየውም? እዚህ ጋር ምንም ችግር የለም። እኔ አልቀየምም። በዚህም የምናገረው ሰው የለም። እዚህ ጋር ለምን አታሳየውም? 89,000 ድርሃም ማን እንዳስገባልኝ። አንድ ጊዜ ቆይ ተረጋጊ ማማ። አሳይ ወንድሜ። ወድሻለሁ አይደለ? እኔም በጣም ወድ ነበረ። አሳይ። አንጀቴን አትቢው ባሪያውን አልበላም። ታሪክ ቢመጣ እኔ የቀጭን ሰው አንጀት አልበላም። እኔ ውጭ በቃ እንደዚህ አንጀት የምትበይ ከሆነ አስወጣሻለሁ። ባሪያው እንዳላወራ ልታረጊ ነው አይደል? ተይ አንቺ እኮ ነሽ ያጠፋሽው። በቃ ወሬውን አሳዘነች።